አምስት የምትማሩትን ሁሉ በቀላሉ ለማስታወስ የሚረዱ ምርጥ መንገዶች። ሰላም ውድ የዩቲዩብ ተመልካቾቻችን፣ እንኳን ወደዚህ ቻናል በደህና መጣችሁ። የፈተና ጊዜ ሲደርስ ጭንቀት የበዛበት ወቅት እንደሆነ ይታወቃል። ብዙ ልናስታውሳቸው የሚገቡ ነገሮች ይኖራሉ። ለምሳሌ ቀመሮች ወይም ፎርሙላዎች፣ ትርጓሜዎች፣ ስዕላዊ መግለጫዎች፣ ቀን፣ ወራት እና ዓመተ ምህረት የመሳሰሉት ማለት ነው። አእምሯችን የሞላ ቢመስልም አስፈላጊ የሆኑ ነገሮችን ግን እየረሳን የምንቸገርባቸው ቀናት ጥቂት አይደሉም። ሁላችንም በዚህ ሁኔታ ውስጥ አልፈናል። ዛሬ ለዚህ ችግር መፍትሄ የሚሆኑ 5 ሳይንሳዊ በሆነ መንገድ የተረጋገጡ የማስታወስ ዘዴዎችን ይዘንላችሁ ቀርበናል። እነዚህ ዘዴዎች ችክ ብሎ ከማንበብ ይልቅ በአስተዋይነት እንድታጠኑ የሚረዱ ሲሆን የተማራችሁትን ሁሉ በአእምሯችሁ ውስጥ በቀላሉ እንድታስቀምጡ ያግዛችኋል። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የተራራቀ ድግግሞሽ ወይም ስፔስድ ሪፒቲሽን። አንድ ነገር ደጋግማችሁ በአንድ ጊዜ ከማንበብ ይልቅ ንባባችሁን በጊዜ የተራራቀ ማድረግ ትልቅ ለውጥ ያመጣል። ለምሳሌ አንድን ትምህርት ዛሬ ካነበባችሁት በኋላ ከነገ ወዲያ ወይም ከሳምንት በኋላ እንደገና መለስ ብላችሁ አንብቡት። ይህ ዘዴ በአእምሯችን ውስጥ ያሉትን የነርቭ መንገዶችን ያጠናክራል። አንድን መረጃ ልንረሳው ትንሽ ሲቀረን በምንደግመው ቁጥር ይበልጥ በአእምሯችን ውስጥ ስር ይሰዳል። ለምሳሌ የቃል ካርዶች ወይም ፍላሽ ካርድስ፣ የዲጂታል መተግበሪያዎች ወይም በእጅ የተጻፈ የጊዜ ሰሌዳን በመጠቀም የድግግሞሽ ጊዜያችሁን መከታተል ትችላላችሁ። በአንድ ጊዜ ብዙ ለማስታወስ መሞከር ወይም ሽምደዳ ክራሚንግ እየተባለ የሚጠራው አእምሯችሁን ያዳክማል። ጊዜን እየለዩ ማንበብ ግን የማስታወስ ችሎታችሁን ያሳድጋል። ሁለተኛ፣ የተማራችሁትን ማስተማር። አንድን ጽንሰ ሐሳብ ለሌላ ሰው ማስተማር ከቻላችሁ በእርግጥም በሚገባ ተረድታችሁታል ማለት ነው። ማስተማር ውስብስብ የሆኑ ሐሳቦችን እንድታቀሉ፣ ሐሳባችሁን በቅደም ተከተል እንድታስቀምጡና ያልገባ
ደግሞ አራተኛው የማስታወሻ ምልክቶችና የእይታ ዘዴዎች ወይም ኒሞኒክ ኤንድ ቪዥዋል ትሪክስ የምንለው ነገር እናያለን። ትምህርት በአይን ይገባል እንደሚባለው የሰው አእምሮ እንግዳ፣ ግልጽ ወይም አስቂኝ ምስሎችን ይወዳል። ከቀላል ጽሑፍ ይልቅ እነዚህ ነገሮች በተሻለ ሁኔታ ያስታውሳል። ለዚህም ነው የማስታወሻ ምልክቶች፣ ምህጻረ ቃላት፣ ግጥሞችና አስቂኝ የእይታ ታሪኮች ድንቅ ሥራ የሚሰሩት። የፕላኔቶችን ቅደም ተከተል ማስታወስ ከተቸገርን ለምሳሌ እጅግ በጣም አስተዋይ እናቴ ኑድል ገዝ አቀረበችልን የሚለው በእንግሊዘኛው ምህጻረ ቃል ለምሳሌ my very educated mother just served us noodles። my የሚለው ለምሳሌ ሜርኩሪን ይወክላል። ቬሪ የሚለው ደግሞ ቬኑስን፣ ኢዱኬትድ የሚለው ደግሞ ኤርዝን ያመለክታል ማለት ነው። እንደዚህ እያልን የማስታወስ አቅማችንን ከፍ እናደርጋለን እና በጣም ውስብስብ ለመያዝ አዳጋች የሆኑ የሳይንስ ነገሮችን ለማስታወስ ይረዳናል። ተጨማሪ ማድ ቫምፓየር ኢት ማንጎ ኤንድ ጃምፕ ስትሬት አፕ ኖዝ። ይህ ምን ማለት ነው? እንደ ቅድሙ ማለት ነው። ማይ ቬሪ ማዘር ያልነው ማድ የተባለው ሜርኩሪ እንደማለት ነው። ቫምፓየር ያልነው ደግሞ ቬኑስ እንደማለት ነው። የባዮሎጂ ዑደትን ለማስታወስ እየሞከሩ ነው። ወደ አስቂኝ ስዕል ወይም የአእምሮ ካርታ ማይንድ ማፕ ይቀይሩት። ግንኙነቱ ይበልጥ ፈጠራ ያለው እና እንግዳ በሆነ መጠን ትውስታው እየጠነከረ ይሄዳል። ከዚህ ጋር በተያያዘ የትኛውም ንግግር ለመሞከር አትፍሩ። አእምሯችሁ በኋላ ያመሰግናችኋል። አምስተኛው እና የመጨረሻው በብልሃት መተኛት ስሊፕ ስማርት። ስንተኛ 3 ሰዓት 2 ሰዓት 4 ሰዓት ሳይሆን ወይም ደግሞ መጠኑን ያለፈ ለምሳሌ ከ12 ሰዓት በላይ ከተኛን አደጋ አለው። ነገር ግን ስሊፕ ስማርት የሆነ እንቅልፍ ለምሳሌ ምንድነው ስማርት ስሊፕ? ይህ ከሁሉም በላይ ዝቅተኛ ግምት የተሰጠው የማስታወስ መሳሪያ ሊሆን ይችላል። በምትተኙበት ጊዜ አእምሮአችሁ ዝም ብሎ አያርፍም። የተማራችሁትን መረጃ እያደራጀና እያከማቸ ነው። ሴቭ ያደርጋችኋል ማለት ነው። እነዚህ 5 የማስታወሻ ዘዴዎች ፈተናዎችን በድል እንድትወጡና የተማራችሁትን ሁሉ በአእምሯችሁ ውስጥ በጥብቅ እንድታስቀምጡ ረዳችኋል ብለን ተስፋ እናደርጋለን። እነዚህን ቀላል ዘዴዎች በዕለት ተዕለት የጥናት ልማዳችሁ ውስጥ በመተግበር ትልቅ ለውጥ ማምጣት ትችላላችሁ። ለዛሬ ያዘጋጀነው ይህን ይመስላል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ፣ ለጓደኞቻችሁ ሼር ማድረግ እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አስተያየታችሁንና ጥያቄዎቻችሁን ከታች ባለው የኮሜንት ሴክሽን ላይ ያስቀምጡልን። በቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።